ቀደም ሲል ነብዩላህ ሙሳ አለይሂ ሰላም በሳቸው ጊዜ ይሄ አንድ በርበናስ የሚባል መጽሐፍ አለ እና ሚስጥር ቃል ይባላል። ስሙ ሚስጥር ቃል ይባላል። ወንጌል ማለት ነው። በአንቀጽ ቁጥር በገጽ ላይ ምን ይላል? እዛ ላይ መጀመሪያ እነሱ ስለ ነብዩ መሐመድ ያመጣት እዛ የተጠቀሰውን ያስተባብላሉ፣ ይክዳሉ። በዛ መጽሐፍ ላይ ምን ይላል? በእነሱ በግዕዛቸው ነው የምነግራችሁ። ነብዩማ አንተ ሙሐመዲ አህመዲ ይላል። ውእቱ ወቃል ክስ ትሁት ነብዩ ኩኑ ዓለም ወላ ዓለም አንተ ትሰብክ ሃይማኖተ አበው ወኩሉሙ ነቢያት ይላል። ትመጽእ በድረ ዘመን በአማን ወበሰላም ወአቡሁ ኢስማኤል ይላል። እውት ይሄ እንግዲህ ሚስጥር ቃል የሚባለው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አመጣጥ የሚገልጽ አንቀጽ ቁጥር በእጃችን አለ።